السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ናችሁ ወይ? እና ዛሬ ማለት ነው ማነው ዛሬ እንዴት ታይተኛ ያደረ የሁሱንና የሁሱንና የወይን ወይ ሲያዳምጥ ያደረ እንዴ እንቅልፍ አልቻላደርኩም ነበር። ጉድ እኮ ነው። እና ማለት ነው በዛ አጋጣሚ ክርስቲያናዊ ማለት ነው ጉዳያችሁን ሰማችሁ አይደለም? ተዋረዳችሁ ተሳደቡ ማለት ነው። እስኪ ዛሬ ምን ትሉ ይሆን? ምንድን ነው ተጎልቶ ላይ ማለት ነው። እስልምና እንዴት ነው? እስልምና እንዴት ነው? አራጅ ነው፣ ገዳይ ነው ምናምን እያለ ሲሰብካችሁ የሚውለው ማለት ነው። እና የእሱን እንትን ከመስማት ማለት ነው ገብታችሁ አጥኑ፣ አንብቡ፣ ተመራመሩ። ገና ከቤተሰብ ነው የወረስነው ብላችሁ ገደል አትግቡ እሺ። እና እቺ የማታውን ሰምታችሁ ማለት ነው ያኔ ምን ትሉ ይሆን? ያኔ ምን አሰባችሁ? እና አንብቡ፣ አጥኑ። ማሻአላህ እሱ ማለት ነው አላህ ይጨምርለት። በጥላቻ ተሰብካችሁ የነበረው ማለት ነው ማታው ዘረገፈለት። እውነት ወጣ። ይሄን ሰምታችሁ ካላመናችሁ ማለት ነው እውነትም ጭንቅላታችሁ ተደፍኗል ማለት ነው። ወላሂ አልዓዚም ሲያናድር ማለት ነው። ዝም ብሎ ገብቶ ርዕሱ ሌላ እሱ የሚያወራው ሌላ። እንዲያው ገብቶ አልኳችሁ ግልጥ አድርጎ በለው። ወላሂ አልዓዚም አላደንቀው አላልኩም እንዴ እኔ ራሴን አዞረኝ። ያኛው ለለፈለፈ ማለት ነው ዝም ብሎ ገልጦ ማለት ነው። በቃ ዝም ብሎ ያገኘውን ዝም ብሎ ማለት ነው በራሱ እየፈሰረ ማለት ነው። ለራሱ በራሱ ቅንጭላም ማለት ነው። እንዴ ዘመን የምከራከራለሁኝ የምር ዝም ብዬ ተራሴ እየፈጠርኩ ማለት ነው። እና ወይ ማስረጃ የለው ወይ እንትን የለው ዝም ብሎ እየቆለመመ ማለት ነው። እውነታውን ወደ ሌላ ይቀይረዋል ማለት ነው። እያየው አይኑ እያየ ማለት ነው። እና እንትን ምንድነው እውነታውን ላለመቀበል ላለማመን ማለት ነው። እና ወላሂ አልዓዚም ዝም ብሎ ይለዋል እየገባ ዝም ብሎ ያገኘው ማለት ነው። ያን ሁላ ወላሂ አልዓዚም እንትን ብሎ ሲመልስለት ማሻአላህ አላህ ይጨምርለት። ወላሂ አልዓዚም እውነታውን አወጣው። ይሄንን ሰምታችሁ ምን ተሰማችሁ? ክርስቲያኖች ራሳችሁን ፈትሹ። እኛም አላህ በስምናችን የምንጠቀምበት አላህ ያርገን እላችኋለሁ። አልሐምዱሊላህ ለኔ ሰላም እውነታው ወጣ እላችኋለሁ። እና ውዶቼ ማሮቼ ማለት ነው ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ ማሮቼ።